በአርሲው ጥቃት እናትና 3 ልጆችን ጨምሮ 5 ሰዎች የተገደሉበት ቤተሰብ በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰብና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናግረዋል። ባለፉት ሳምንት ረቡዕና ሐሙስ ዕለት በተፈጸሙ የመጀመሪያ ጥቃት ከተገደሉ ሰዎች ውስጥ 8 የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸመባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሸርካና ሆሎንቆ ዋቢ ወረዳዎች ቢቢሲ ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂዎች ቤተሰብ አባላትና 3 የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ በሚገኙ ጉና፣ ሸርካና ሆሎንቆ ዋቢ ወረዳዎች ተከታታይ ግድያዎች የተፈጸሙት በርካታ ሳምንታት ረቡዕ ጥቅምት 12 ቀን 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛ ጥቃት በተጀመረበት ጉና ወረዳ ነው። ታጣቂዎች ባለፉት ሳምንታት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢው የቤተክርስቲያን አመራር ለቢቢሲ ተናግረዋል። ሌላ ከፍተኛ የቤተክርስቲያን አመራር ደግሞ አባ ጅማ በተባለ አካባቢ ከተፈጸሙት ጥቃት በምድሩ 17 ሰዎች መገደላቸውን ገልጿል። አርሲ ዞን ሸርካ ወረዳ ተከታታይ ጥቃት የተፈጸመው በዚህም ሳምንት ሰኞ ጥቅምት 17 ቀን ሌሊት እንደሆነ አንድ የቤተክርስቲያን አመራር ገልጿል። በዚህ ጥቃት 3 ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው ሆሎንቆ አቤ 3ኛ ጥቃት መፈጸሙን 2 ምንጮች ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ ወረዳው ቤተክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውን ጠቅሷል። የአንድ ቤተሰብ አባላት 2 ሴቶች ህፃናት ልጆችና 3 ወንዶች ናቸው ከቤት አውጥተው የገደሏቸው የሚለውን ኃላፊው ከአንድ ቤት ተወስደው እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግተው እንደተወሰዱ እና እስካሁን ድረስ እንደለ አይታወቅም። ከአንድ ቤተሰብ 8 ሰዎች የተገደሉበት ጥቃት የመጀመሪያው ጥቃት የተፈጸመበት ጉና ወረዳ የተገደሉ 14 ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የቤተሰብ አባላት እንደሆኑ 4 ምንጮች ለቢቢሲ ተናግረዋል። የተጎጂዎች ቤተሰብ አባላትና የቤተክርስቲያን አመራሮች በዚህ ጥቃት ተገድለዋል ያላቸውን 14 ሰዎች ስም ዝርዝር አጋርተዋል። ቢቢሲ ካነጋገራቸው ምንጮች ያገኘው ስም ዝርዝርም ተመሳሳይ ነው ያለው። ቢቢሲ ያነጋገራቸው 2 የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉት 4 እና 5 ዓመት ህፃን እያሳከሙ ያሉ ናቸው። አንዱ ምንጭ እህቱ የተገደለች ተናግሯል። ሌላኛው ደግሞ እናቱ 9 ዓመት የሆናቸው 2 መንታ ወንድሞቹና አንድ እህቱን ጨምሮ 8 የቤተሰብ አባላት እንደተገደሉ አስረድቷል። የወንድሙ ባለቤትና የ16 ዓመት ሴት ልጅ መገደላቸውን ጠቅሷል። ያጎቱ ባለቤትና በቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆኑ ዘርዝሯል። ምንጮች እንደሚናገሩት ረቡዕ ከቀኑ 9 ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለትን ለማክበር ከአንድ ቤት በተሰበሰቡ 6 ሰዎች ላይ ነው። ከነዚህ 6 ሰዎች ውስጥም እናቱ ፋኖሴ ወርቄና ያጎቱ ሚስት ማስቲካ ማሞ እንደሚገኙበት ገልጿል። ሻውሌ ይፍሩና እገታቸው አስፋው የተባሉ ባልና ሚስትም ከተወሰዱት መካከል መሆናቸውን አክሏል። 6 ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግሯል። በዚህም ጥቃት ፍርሃት የገባቸው 9 ሟች ቤተሰቦች በአንድ ቤት ውስጥ ተሰብስበው እንደነበረ 2 ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች 9 ሰዎችና አጠገብ ባለቤት የነበረ አንድ ግለሰብ ጨምረው መወሰዳቸውን አስረድተዋል። 9 ሰዎችና በረት ውስጥ የነበሩ ከብቶችም እየነዱ ከወሰዱ በኋላ ተራአሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱት 10 ሰዎች ውስጥ የ8ታቸው ህይወት 2ቱን ህፃናት አስተርፎ ሌሎችን እንደቀጠፈ ገልጾም 3 ምንጮችም ይህን ለቢቢሲ አረጋግጠዋል። በዚህ ቅጣት ከተገደሉት ውስጥ 9 ዓመት እድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም 18 ዓመቷ እህታቸው ሄሌት ሙላቱ እንደሚገኙበት አስረድቷል። የወንድሙ ሚስት የሺ መለስ እና 16 ዓመት ልጇ ስምረት ሸዋንግዛው ሲገደሉ ሌላኛው ወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። በዚህም ቅጣት ከተገደሉ ሰዎች አንዷ የሆነችው የሰርካለም ተስፋዬ ልጅ የሆነ የ4 ዓመት ህፃንም ተመሳሳይ ጉዳት ደርሶበት መትረፉን ጠቅሷል። የተረፉት ህፃናት የተገኙትን በማግስቱ ጠዋት ከ1 ሰዓት ከፖሊስ ጋር ግድያው ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነ አክሏል። 2 ህፃናት በቀድሞ ስሙ ኃይለማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን 2 ምንጮች ገልጸዋል። የቤተሰብ አባላቱ በ2 ህፃናት ላይ የደረሰውን ጉዳት የሚያሳዩ ምስሎችን ለቢቢሲ አቀርቷል። ምስሎቹ የ8 ዓመቷ ህፃን ጨቅላ እና እጇ የተደረሰበት
ጉዳትም ያሳያሉ። የ4 ዓመቱ ህፃን ደግሞ እጁ መገጣጠሚያና እግሩ ላይ ጉዳት እንደደረሰበት የቤተሰብ አባላቱ ተናግረዋል። ህፃኑ በተለይም በእግሩ አጥንት ላይ የደረሰበት ጉዳት ከፍተኛ በመሆኑ የአጥንት ህክምና ወደሚሰጥበት ወደ ወላይታ ሶዶ ቤተክርስቲያን መወሰዱ ተገልጿል። 8 የቤተሰብ አባላቱ የተገደሉበት ግለሰብ ወደ አካባቢው ተጉዞ እናቱንና እህቱንና ወንድማማቾቹን መቅበሩን አለመቻሉን ይናገራል። እንዳትመጡ የምትጠብቁት እናንተ ናችሁ አሉን። ለነፍሳችን ፈራን፣ ኃላፊነት የሚወስድ ሰው ስለሌለ ሄደን እንኳን መቅበር አልቻልንም የሚለው የስድስቱ የቤተሰብ አባላት አንድ ቦታ መቀበራቸውን ገልጿል። እናቱና የአጎቱ ሚስት በተለያየ አብያተ ክርስቲያን መቀበራቸውን አስረድተዋል። አባቱ ከ6 ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበር ይታወሳል። አባቱን ጨምሮ በወቅቱ የታገቱ 8 ሰዎች ለማስለቀቅ እያንዳንዳቸው 500 ሺህ ብር መክፈሉን የሚናገረው ምንጩም አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከ3 ቀን በኋላ ህይወታቸው ማለፉን ጠቅሷል። ተስፋ የሚባል ነገር ውስጥ የለም። ከዚህ በኋላ ምንም ህግ እንደዚህ አድርጎን የሚለው ነገር ላይ ምንም አይነት ተስፋ ውስጥ የለም። ከዚህ በኋላ እዚህ ቦታ ላይ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ሲል ተስፋ መቁረጡን ገልጿል። ቢቢሲ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተክርስቲያኖች ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነት አላቸው። በአካባቢው በተደጋጋሚ መሰል ጥቃት መፈጸማቸውን በዚህም ማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላም የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ ያጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው ከአንድ ከፍተኛ ቤተሰብ የቤተክርስቲያን ኃላፊ ለቢቢሲ ተናግረዋል። የሆሎንቆ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትላንት ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ ለቀረበላቸው የአርሲ ዞን ወረዳ አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ስለተፈጸሙ የተባሉ ጉዳዮችም አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ